ሰላም ጤና ይስጥልን። እንዴት ቆያችሁ ቤተሰቦች? እንግዲህ አንድ ሰው ግፊት አለብህ ወይም ደግሞ የግፊት ህመም አለብህ ከማለታችን በፊት እንደ ሐኪም የምንከተላቸው ቅድመ ሁኔታዎች አሉ። የመጀመሪያው ልኬቱን ማስተካከል ነው። ልኬቱ ማስተካከል ነው ሲባል ግፊት ሊለካ የመጣው አካል 10 ደቂቃ እና ከዛ በላይ እረፍት ማድረግ አለበት። ሁለተኛው ወደ ልኬት ሲመጣ በ30 ደቂቃ ውስጥ አነቃቂ የሆኑ መጠጦች ሻይ ሊሆን ይችላል፣ ቡና መውሰድ የለበትም። ሶስተኛው አካላዊ ብቃት እንቅስቃሴ አድርጎ መሆን የለበትም። ሌሎችም የምንከተላቸው አሉ። ከዛ ወደ ልኬት ስንገባ የሚለካው ግለሰብ ሊከተላቸው የሚገቡ ቅድመ ሁኔታዎች አሉ። አንደኛ በጀርባ መደገፍ አለበት። ሁለተኛ የእጃችን ክንድ በልብ ትይዩ ሆኖ እንዲህ መቀመጥ ያስፈልጋል። ሶስተኛው እግር መሬት ላይ መርገጥ አለበት፣ ወይም ደግሞ እግራችን ክሮስ ማድረግ መቆላለፍ አይቻልም። ሌላው መናገር አይቻልም። እነዚህ ነገሮች አደረግን ማለት ከ5 እስከ 15 ሜትር ሜርኩሪ ድረስ የተዛባ ውጤት ሊያሳየን ይችላል። እነዚህ ነገሮች ተከትለን በትክክል ተከትለን 2 ጊዜ ልኬት ተለክቶ አንድ ጊዜም አይደለም 2 ጊዜ ተለክቶ ምሳሌ የላይኛው በ140 እና በ159 ቁጥር መሃል የትኛውም ቢሆን 140 ጨምሮ 159 ጨምሮ በዚህ ውስጥ የላይኛው ቢሆን ወይም ደግሞ የታችኛው በ90 እና በ100 መሃል 100ም ሳያካትት ከ90 እስከ 99 ድረስ ባለው ዲስቶሊክ የሚባለው ከሁለት አንዱ በቂ ነው ማለት ነው። ወይ ላይኛው ወይ ታችኛው። ሁለቱም ከሆነ እሰየው፣ ካልሆነም ከሁለት አንዱ ከሆነ እንግዲህ ደረጃ 1 ወይም ግሬድ 1 ላይ ልናስቀምጠው የሚችል የግፊት ሁኔታ ነው ያለው ማለት ነው። ነገር ግን አሁንም ቢሆን ግፊት አለ ማለት አንችልም ማለት ነው። የግፊት ህመም አለ ማለት አንችልም ማለት ነው። ከፍ ያለ የግፊት መጠን አለ ነው እንጂ እንደ ግፊት ህመም ዲያግኖስ የምናደርግበት ሁኔታ የለም ማለት ነው። እንግዲህ ሐኪሙ አንዳንድ የሚያያቸው አካላዊ ምርመራ ሊሆን ይችላል፣ ሌሎች በላቦራቶሪ ሊሆኑ ይችላል። በሌሎች መንገዶች የተጎዱ ዋና ዋና የሚባሉ አካላቶች እስከሌሉ ድረስ በዚህ ደረጃ ውስጥ ያለ የከፍ ያለ የግፊት መጠን ሐኪሙ 1 ወር ውስጥ የአኗኗር ዘይቤ እንዲያስተካክል ታካሚው በመንገር ወደ ቤት ይሸኘዋል ማለት ነው። ከ1 ወር በኋላ ሲመጣ ልኬቱ ድጋሚ በ140 እና በ160 መሃል ከሆነ ወይም የታችኛው በ90 እና በ100 መሃል ከሆነ ይሄኔ ሐኪሙ ግፊት ህመም አለ የሚለው ነገር ያረጋግጣል ማለት ነው። ስለዚህ ግፊት አለበት ሊል የሚችለው በዚህ ሰዓት ብቻ ነው ማለት ነው። አሁንም ይሄኔ ሐኪሙ መድኃኒት ቀጥታ ያስጀምረው አጠቃላይ 3 ወር የአኗኗር ዘይቤ እንዲያስተካክል ጊዜ ይሰጠዋል ማለት ነው። በዚህ 3 ወር ውስጥ ካልተስተካከለ ግን ወደ ሌላ ተጨማሪ ሕክምና የሚሄድበት አግባብ ነው ያለው። ደረጃ 2 እንግዲህ በ160 እና በ179 ወይም 180ን ሳያካትት በ160 እና 180 መሃል ያለውን ነው የላይኛው። የታችኛው በ100 እና በ110 መሃል ያለውን 110ን ሳያካትት ማለት ነው። በዚህ መሃል የትኛውን ቁጥር ከሁለት አንዱ ከላይኛው ወይ ከታችኛው አንዱ ካለ ደረጃ 2 የግፊት ህመም አይነት አለ ለማለት ሊያስችል የሚችል የግፊት መጠን ነው ማለት ነው። ነገር ግን ሐኪሙ አሁንም ለ1 ሳምንት አንዳንድ መሰረታዊ የሚባሉ ቅድም እንዳልኩት ዋናው የሚባሉ አካላቶች ተጎድተዋል የሚለው ነገር ማየት አለበት መጀመሪያ። እነዚህ ነገሮች እስከሌሉ ድረስ 1 ሳምንት ድረስ ሐኪሙ ይጠብቃል ማለት ነው። በ1 ሳምንት ቀጠሮ ታካሚው መጥቶ ድጋሚ ሲለካ በዚህ ደረጃ 2 የተቀመጠ ከሆነ ወዲያውኑ የግፊት ህመም መኖሩን ያረጋግጣል። ከዛ መድኃኒት ያስጀምራል ማለት ነው። የአኗኗር ዘይቤ ሁሌ ከመድኃኒት በላይ ትልቅ ውጤታማ የሚሆኑት እነሱ ናቸው። ነገር ግን በአኗኗር ዘይቤ ብቻ ልንቆጣጠረው የማንችልበት ደረጃ ላይ ደርሷል ማለት ነው። ወደ ደረጃ 3 ስንመጣ 180 እና ከዛ በላይ ላይኛው ሲስቶሊክ የሚባለው ወይም ደግሞ የታችኛው 110 እና ከዛ በላይ 110ን ጨምሮ ማለት ነው። ከሁለት አንዱ ወይ ላይኛው ወይ ታችኛው። አብዛኛውን ጊዜ ላይኛው እድሜያቸው ከፍ ባሉ ሰዎች ነው ጨምሮ የምናገኘው። የታችኛው እድሜያቸው 40ዎቹ 30ዎቹ
አካባቢ ባሉ ሰዎች ወይም ደግሞ ጎልማሶች አካባቢ ነው የሚታየው ከፍ ብሎ የሚታየው። የሆነ ሆኖ ግን ከሁለት አንዱ ከፍ ብሎ ከተገኘ ወዲያውኑ ድንገተኛ ክፍል ገብቶ መስተካከል አለበት ግፊቱ። ከዛም ውጪ የተጎዳ አካል አለ ወይስ የለም የሚለው ነገር በአስፈላጊ ምርመራዎች ሐኪሙ ሊያረጋግጥ ይገባል። ያ ካልሆነ እንግዲህ ይሄ ሰው በአጭር ጊዜ ውስጥ በጣም ውስብስብ የተባሉ የጤና ችግሮች ወይም ኮምፕሊኬሽኖች ይዞ ይመጣል ማለት ነው። ይሄ ሃይፐርቴንሲቭ ክራይሲስ በተለይ ኮምፕሊኬሽን ይዞ ከመጣ ሃይፐርቴንሲቭ ኢመርጀንሲ የሚባለውን ነው ማለት ነው። በዚህ ሰዓት ስትሮክ ሊፈጠር ይችላል፣ ሃርት ፌለር ሊኖር ይችላል፣ ማዮካርዲያል ኢንፋርክሽን ሊኖር ይችላል፣ ሌሎችም ኮምፕሊኬሽኖች ይዞ ሊመጣ ይችላል ማለት ነው። ብዙ ጊዜ የሚገጥመን ትልቁ ችግር ምንድን ነው? እንግዲህ ሰዎች ከፍተኛ የሆነ ራስ ምታት ወይም ደግሞ እዚህ አካባቢ የመጨምደድ ስሜት፣ አይን ብዥታ የመሳሰሉ ስሜቶች ሲሰማቸው ወደ ሕክምና ይሄዳሉ። ከዚህ በፊት ግፊት መኖሩ አያውቁም። ነገር ግን ልኬት ላይ 180 እና ከዛ በላይ ወይም ደግሞ 110 እና ከዛ በላይ መሆኑን ይነገራቸዋል። ያ ማለት ግፊት አለ ማለት ነው። በዚያ ሰዓት ያው ማውረጃ መድኃኒት ይሰጣቸዋል። ቀጣይ አንዳንድ ምርመራዎች ከተደረገላቸው በኋላ ክትትል እንዲያደርጉ ነው የምክር አገልግሎት የሚሰጣቸው። ወደ ክትትል ክፍል የሚላኩበት ሂደት ነው ያለው። ነገር ግን አይቀበሉም። ወደ ክትትል ክፍልም ሄዶ ለመከታተል ዝግጁ አይደሉም። እነዚህ ሰዎች በጣም ከፍተኛ የሆነ ውስብስብ የጤና ችግር የመፈጠር እድል አላቸው። እኔ ራሱ ከ3 ጊዜ በላይ እንዲህ አይነት ስትሮክ ገጥሟቸው ሙሉ አካላቸው ሽባ ሆነው ግን ባለፉት 2 ዓመታት 3 ዓመታት ውስጥ ወደ ክትትል ክፍል እንዲገቡ ተነግሯቸው እምቢ ያሉ ኢቨን በ30 ዕድሜ ውስጥ ያለች ሴት ሁላ ህይወቷን አደጋ ውስጥ ሆኖ ወይም ደግሞ ስትሮክ ተፈጥሮባት የመጣችበት ተጨባጭ ነው ያለው። ስለዚህ እዚህ ላይ ያለው አረዳድ መስተካከል አለበት። ግፊት በቀላሉ የምናየው አይደለም። የዘመኑ ወረርሽኝ ነው። በገዳይነቱም በጣም ቀዳሚ የሆነ የጤና ችግር ነው። ስለዚህ ሁላችንም መከተል ያለብን የተሻሉ ወይም ደግሞ ጥሩ የሚባሉ የአኗኗር ዘይቤዎች እንከተል።